ሰለሞን ቆይ ችግር የለም ኖ ስነ ስርዓት መያዝ መቻል አለ በአንተ ራስ ማለት ነው ምንድነው ችግሩ አልገባም ምን መሰለ ችግሩ ሾው ያንተ ነው ልክ ነው ግን እዚህ አንፌር የሆነ ነገር ልንሸከም በጫቃችን ያልቻልነው አንተ በዚህ በሲኒ ላይ ማዕበል ኤክሰርሳይዝ ማድረግ መቻል የለብም why you give him third times እኔ እጄን እስሬ ያወጣው ኢሲ የሆነ ሪፕሬዘንታቲቭ ስለሆነ ሶስት የምሰጠው እኔ ሆነ ጋር አይደለም እንደው ኖ he is ኦሮሞ and my clan ግን ሶስተኛ ሲሰጠው ደስ አይለኝም ይኸውልህ አሁን ልክ እንዳንተ አንተ በመታስበው መንገድ ከተሄደ እንደው ኖ ሰለሞን አንተ ራይት ነው I can walk out I can just walk out ታልፈለክ ነው መውጣት ይችላል ቀጥል ባይዘ እሱ ምርጫ ነው ብዙ አታስፈራራኝ እንደሱ ጥሩ አይደለም እያስፈራራው አይደለም በእንግድነት ጠርተኸኝ እኔን ሁለተኛ ሳሰኝ ሶስተኛ ለምን ትሰጣለህ ቆይ እንደዚህ ትክክል አይደለም ይኸውልህ ኦኬ ልቀጥል ለኔ የምትሰራው ፌቨር አታርገው ይሄ የራስ ጉዳይ ነው አንተ መስከጠራኝ ድረስ ኢኳሊ መስጠት መቻል አለብህ ይሄ የብሔር ማንነት ብሔር ብሔረሰብና ህዝብ የሚባለው ነገር ኢህአዲግ የፈጠረው ተረት ነው እነሱ አሳይመንት መስጠት ያቃሉ እኛ አሳይመንቱ ስንቆፍር እነሱ የራሳቸው ስራ ይሰራሉ የሆነ የጋለ አሎሎ ይወረውራሉ ያን የጋለ አሎሎ እናንሳው ስናገላብጥ አይዘር ይዘርፋሉ አይዘር ፖለቲካ ኢንተረስታቸውን ያራምዳሉ አይዘር ደግሞ የሚፈልጉትን ነገር ያራምዳሉ ስለዚህ ብሔር ብሔረሰብ ህዝብ እኔ ልዩነት ያለው አይመስለኝም አንዳንድ ጊዜ ደግሞ ከተያዙ በኋላ መወራጨት ለመላላጥ ይባላል ህገ መንግስቱ የሚመራን ተሆነ we have to submit ለህገ መንግስቱ መገዛት መቻል አለብን ማስጠበቅም መጠበቅም መቻል አለብን ስለዚህ ህገ መንግስቱ ዲፋይን ታረገ እኛ እዚች ሩም ውስጥ ብንወራጭ ምንም አናመጣም ተወራይተን ተከራክረን እንሄዳለን እንጂ ያነሳው ነገር የብሔር ማንነት የሚባል ነገር የለም እኔ አንዳንድ ጊዜ መሬት ላይ ያለውን ፋክት ይሄ ወረቀት ነጭ ነው ነጩን እንዴት ነው ጥቁር ብዬ መከራከር የምችለው እንዴት ነው ያለው አባቴ እኔ ሲያስተምረኝ አባባዬ ወደም ያለሙ ጉደታ ገልገሌ በኩ ዶሪ ይያረ ሲያስቆጥረኝ ኢልማኮ አቲ ኦሮሞ ዳያለኝ ነው ምን ማለት ነው ልጄ አንተ ኦሮሞ ነው ይያለ ነው ያስተማረኝ በኦሮሞነት ቁም ይያለኝ ነው ስለዚህ ይሄ የብሔር ማንነት አንዳንድ ጊዜ አንተ ክርስቲያን ሆነ መጽሐፍ ቅዱስ እያነበብክ እንዴት ስለ ኦሮሞ ታወራለህ ሳትኪሉኛል የብሔር ምንጭ እናንተ ተፈጥሮ የምትሉት ምንጩ ራሱ እኔ እግዚአብሔር የምለው አንድ የኦሮሞ ጉብል አንዲት የአማራን ጉብል ቤቱ ሲያመጣትና በፍቅር ሲገናኛት 60 ሚሊዮን ስፐርም ሴል በአንድ በሚረጭበት ጊዜ አንዱ ሄዶ እንቁላሉ ሰብሮ አበባዮ የሚባል ሰውዬ ሲፈጠር it is not a matter of probability statistics አይደለም ፈጣሪ አስቦ በአለም ከእንስሳት ተለይቶ በሬ በግ አህያ ሳይሆን ሰው ሆኖ እንዲመጣ አንድ ጀነራል ሁለተኛ በአፍሪካ እንዲወለድ ሁለት ሶስተኛ በኢትዮጵያ እንዲወለድ ሶስት አራተኛ ኦሮሚያ በሚል ባር ሪጅን እንዲወለድ አራት አምስተኛ ኦሮምኛ በሚናገሩ በገዳ ሲስተም በሚተዳደሩ በፈረስ በጣም ተዋጊዎች ዎሪየር ነገር ግን አንዳንዶች ጂል የሚሉት እኛ ግን የዋህ ምንለው ሰፊ ሌላው ማቀፍ የሚችል እንደራሱ የሚቆጥ ማህበረሰብ መካከል የተወለደው አበባየው ፈጣሪ አንደኛ ስለወሰነና እዚህ ደሃ ኢትዮጵያ ውስጥ እንዲወለድ ከኦሮሞ ማህበረሰብ እንዲወለድ ሌሎቹ በኮቴሽን ጋላ የሚሉት በዛ ኦሮሞ ካልቸር የሚባላል ረገዳ እንላለን ጉጂ የሚጨፍረው ማን ነው ቦረና የሚጨፍረው ሻው ሰላሌ ምን ይጨፍረው ሌላው እስክሳ ነው ይነቀንቃል እኛ ደግሞ እንታት እንላለን መገለጫ ስለሆነ ነው ብራዘር እኔ ኦሮምኛ ጎባ ኮርማ ብሎ ጆቴ ጃምቦ ጆቴ ሲጨፍር ይነቀንቀኛል ታነስቼ እነሱ በኮቴሽን ፕሮቴስታንት ተጨፍረውን ብሎ የሚሉትን ከመሰረቱ እየፈነቀለኝ ኦሮሞነቴ ብሶብኝ ጨፍራለሁ እሺ ትግሬኛ ሲጨፍር ላይ ፈነቀለኝ ይችላል ትንሽ አማርኛው ሊፈነቀለኝ ይችላል ትግራው ከኦሮሞ የሚለይበት ኦሮሞ ከትግራይ አማራው ከኦሮሞ የሚለይበት የተለያዩ ቫልዩዎች በዛ ውስጥ ያሉበት ህብረተሰቦች ነበሩ ዛሬም አሉ መገለጫቸው ይሄ ነው